መልካም ዜና ከንግድ ባንክ ተላልፏል። ከንግድ ባንክ መልካም ዜና የተሰማው የትም ሆናችሁ ዶላር በስልካችሁ ብቻ ወደ ኢትዮጵያ ብር የምትቀይሩበት የኢትዮጵያ ብር ወደ ዶላር የምትቀይሩበት አዲስ ንግድ ባንክ እያስተዋወቀ አፕሊኬሽን እሱን አብረን የምናይ ይሆናል። ፋሚሊ እንዴት ናችሁ? እኔ ደህና ነኝ። እያያችሁት የምትገኙት ስንታየው ቱብ ነው። አዲሱ ዛሬ ንግድ ባንክ ያስተዋወቀን አፕሊኬሽን አንድ ላይ አብረን የምናይ ይሆናል። ይሄ አፕሊኬሽን የተሰራው የትም መሄድ ባንክ መሄድ ሳይጠበቅባችሁ በስልካችሁ ብቻ የኢትዮጵያ ብር ወደ ዶላር ዶላሩን ደግሞ ወደ ኢትዮጵያ ብር የምትቀይሩበት ከተለያየ ከኦንላይን ስራ ገንዘብ የምትቀበሉበት ነው። ይሄን አፕሊኬሽን ከየት ነው የምናገኘው? እንዴት ነው የምናወርደው? የምትሉት አስባችሁ ይሆናል። ስለዚህ ቀጥታ እኔ አሳያችኋለሁ እንዴት እንደምትጠቀሙ እንዴት እንደምታወርዱ። መጀመሪያ ፕሌይ ስቶር ላይ እንገባለን። ከዛ ሰርች ላይ እንሄዳለን። ከዛ ሲቢኢ ኮኔክት ትሉታላችሁ። ያው ይመጣችኋል። ኮኔክት ስትሉ ብቻ ይመጣል። እሱን ትመርጣላችሁ። ይሄንን ይመስላል ሲቢ ኮኔክት የሚለውን እኔ ቀደም ብዬ ስላወረድኩ እናንተ ደግሞ አውርዳችሁ ኦፔን የሚለውን ንኩ። ይሄን ነው የሚመስለው። ሳይን አፕ የሚለውን ትመርጣላችሁ። ከዚህ በፊት ግን አውርዳችሁ የተጠቀማችሁ ሰው ካላችሁ ደግሞ ሎጊን የሚለውን መታችሁ የድሮን ያን የከፈታችሁትን ፓስፖርት ኢሜል ታስገቡታላችሁ። ከዛ ይከፍትላችኋል ማለት ነው። አዲስ ከሆናችሁ ደግሞ ሳይን አፕ የሚለውን መምታትና ወይም መምረጥ አለባችሁ። ኢቤት ሆናችሁ በቃ በዚህ እንትን አዲሱ የቴክኖሎጂ መንገድ ነው። ስምን ትሞላላችሁ። ፈረስት ኔም፣ ላስት ኔም እና ሚድል ኔም የሚለውን ሁሉንም ትሞሉታላችሁ። እኔ የራሴን ልሙላ እስኪ። ግን ተመሳሳይ ከመታወቂያና ከባንክ ጋር ያለው ስም መሆን አለበት። እንዳልኩት እንዳትሳሳቱ። ባንክ አካውንት ላይ ያለው ስም ነው መሙላት አለባችሁ። እዚህ ኢሜይልን ነው የምመርጠው። ከፈለጋችሁ በኢሜይልም ከፈለጋችሁ በስልካችሁም መክፈት ትችላላችሁ። እኔ ኢሜይልን መርጫለሁ። የምትኖሩት ከተማ ትመርጡታላችሁ። እኔ በበኩሌ የራሴን መርጫለሁ። እናንተም የበርዝዴይ ነው የምትሞሉት እዚች ጋር ከመታወቂያ ጋር ያለውን ተመሳሳይ መሆን አለበት። ለሌላ ጊዜም እንዳትሳሳቱ ተመሳሳይ አድርጉት። ተመሳሳይ ማድረግ ለሌላ ጊዜ እንዳትሸዋወዱ ይጠቅማችኋል። እዚች ጋር ጾታችሁን ትመርጡታላችሁ። ኮዳችሁ በኢሜይላችሁ ወይም በስልካችሁ ይገባል። ስልክ ከሞላችሁ እኔም ብዙውን ጊዜ ኢሜይል ነው የምመርጠው። ያው እንግዲህ ቬሪፊኬሽን ኮድ ገብቶልኛል። እዚች ጋር ጥንቃቄ በተሞላ መንገድ ፒናችሁን መሙላት አለባችሁ ወይም ፓስፖርታችሁ። ሌላ ጊዜም እንዳትሸወዱ ማትረሱትን 6 ዲጂት ነው የሚጠይቀው። እሱን ሞልታችሁ በቃ መጠቀም ነው። እዚች ጋር ድገመው ይላል። ያ ታረጋግጣለህ። ካረጋግጥ በኋላ ያው ከፍቷል። እሱን ለጊዜ አሁን አልፈለኩም ግሺውን እና አያችሁት። እዚህ አሁን ምንም አይነት ባላንስ የለኝም። ስለዚህ 00 ዩሲዲ ብሎ አስቀምጦልኛል። እዚህ አሁን አዲሞና የሚላል ባንክ ትራንስፈር የሚላል። እስኪ ባንክ ትራንስፈር ላይ እንገባና እንየው። እዚህ ውስጥ ማለት ነው ያልተካተተ ባንክ የለም ማለት ይቻላል። ሁሉም ባንክ አለ። አዋሽ ባንክ አለ፣ ባንክ ኦፍ አብሲኒያ፣ ኮመርሻል ባንክ ኦፍ ኢትዮጵያ፣ ንግድ ባንክ፣ ዳሽን ባንክ፣ ግሎባል ባንክ፣ አባይ ባንክ፣ እነዚህ አማራጭ ሁሉ አለ እዚህ ውስጥ።
የሌለ ባንክ የለም ብቻ ከዛኛው ባንክ ማለት ነው ቀጥታ ወደዚህ ማስተላለፍ ከዚህም ደግሞ ወደ ባንክ እዚህ አሁን ከውጪ ቤተሰብ ካላችሁ የላከው ብር ራሱ በዚህ ተቀብላችሁ በዛ አፕሊኬሽን ተቀብላችሁ ወደምትፈልጉበት ባንክ ማስገባት ትችላላችሁ በቀላሉ ማለት ነው። ምንም ባንክ መሄድ ሳይጠበቅ ከዛ ማናጀር ምናምን ሳታናግሩ ማለት ነው። እዚህ ብቻ ሆናችሁ በስልካችሁ ብቻ ተጠቅማችሁ በቃ ብሩን እዚህ ጋር አሁን እንደው ብዙ ነገር አለ። አሁን ፍሮም ካርድ ይላል $1 በ174 ብር ነው የምትገዙት እና በ184 ብር ስንድቱ ኮኔክት እሱን ለአሁኑ አልፈለኩም። እሱን ይዘላለሁ ምንም ችግር የለውም። አያችሁ እዚህ ጋር ጊፍቲ ራሱ አለ ብዙ ጊፍቲ አይነት አለ። አያችሁት እዚህ ከገባችሁ ማለት ነው እያንዳንዱ የነርሱ የዓለም ላይ ያሉት ሀገራት ብር ማለት ነው እዚህ ሆነ ከየትኛውም ሀገር መቀበል ትችላለህ። እንዴ የታንዛኒያ ብር ውድ ነው እንዴ? እንደ ኢትዮጵያ በጣም ውድ ነው። 89 ብር ነው አንድ የታንዛኒያ ብር ማለት ነው። ይሄ ማለት የታንዛኒያ ብር ዋጋ አለው ማለት ነው። አንዳንድ እንደውም የአውሮፓ ብር ዋጋ የለውም። አሁን ይሄ የስዊድን ብር 16.35 ሳንቲም ነው የምትገዛው። የራሽያ ደግሞ ያው ከኢትዮጵያ ጋር ያው ነው እንዴ። አረረረ የባሰ አታምጣብኝ አሉ። አንድ የኡጋንዳ ብር የኢትዮጵያ 138 ብር ከ59 ሳንቲም ምናምን። አረ በጌታ ግን አንድ አስፈላጊ የሆነው ነገር ማለት ነው እዚህ ለነሱ ሐሳብ ብንሰጥ ጥሩ ነው ይመስለኛል። እዚች ጋር ደረጃ ለማሳደግ ማዘር የእናት ሙሉ ስም ይጠይቃቸዋል። ይሄ ማለት ብትሞሉም ባትሞሉም ችግር የለውም። ምክንያቱም ከፍተኛ ብር ስታዘዋወሩ ነው ደረጃ ማሳደግ አለባችሁ። ከ1000 በላይ ሲሆን ምናምን አሁን እስከ 1000 የኢትዮጵያ ሲሆን 1000 የአሜሪካን ዶላር ማለት ነው። 1000 ዩሲድ የኢትዮጵያ ስንት ይመጣል የሚለው ነገር ካልኩሌት አድርጉና ራሳችሁ እስኪ በ174 ብር ካልኩሌት አድርጉ። እዚህ ውስጥ ሂስቶሪያችሁ ምናምንም ስላለ የላካችሁትን ብር እዚህ ራሱ ሆናችሁ ይመዘግባል። እናንተ ከረሳችሁም እሱ አይረሳም እና በዚህ መልኩ ቀጥታ ብራችሁን መውሰድም በዚህ አፕሊኬሽን አሜሪካ ሆኖ ሚላክሶ ካለ በቀላሉ ወደ ውስጥ መቀበል ትችላላችሁ። ሴኩሪቲ መሙላት ትችላላችሁ። ከፈለጋችሁ ፎቶም እዚህ ማስገባት ትችላላችሁ። እኔ አሁን ምንም አይነት ፎቶ ማስገባት አልፈለኩም። እዚህ አሁን ፋይዳ ጋር ምናምንም ኮኔክት ማድረግ ትችላላችሁ። ፓስወርዳችሁ ራሱ መቀየር ትችላላችሁ። የሆናችሁ አሁን ያልገባችሁ ነገር ካለ ቻቲ ማድረግ ትችላላችሁ። እርዳታ ካስፈለገ ይሄ ነገር አልገባም እንዴት ነው ብላችሁ ማለት ነው መጠየቅም ትችላላችሁ። ቻቲ ስላለው ማለት ነው። ላይቭ ቻቲ ሰፖርት ይላል። ስለዚህ ሰፖርት ማድረግ ትችላላችሁ። ሎጋውት ማድረግም ትችላላችሁ እንደፈለጋችሁ። ይሄን ማድረግ የምትችሉት ፕሮፋይል ላይ ገብታችሁ ነው። አሁን ሌቨል 1 ገና እንደዚህ ከፈትኩ ስለሆነ ደረጃ 1 ነው የሚለው። ይሄን ይመስላል አዲሱ አፕሊኬሽን። ደግሞ አንዳንድ አሁን እዚህ ጋር ለባንኮች አስተያየት የምንሰጥ አስተያየቶች ሊኖር ይችላል። እናንተ ጋርም ይሄ ነገር ቢገባ ጥሩ ነው የምትሉት ነገር ኮመንት ላይ አስቀምጡልኝ። እንደኔ እዚህ ጋር ቪዛ ካርድ ማስተር ካርድ መኖር አለበት። አሁን እዚህ ሆነን በዚህ አፕሊኬሽን ውስጥ ማስተር ካርድ ብናገኝ ጥሩ ነው እላለሁ። ምክንያቱም አሁን ማስተር ካርድ ቡስት ለማድረግ ይጠቅማል። አሁን ፌስቡክ ላይ ኢንስታግራም እንዲሁም ቴሌግራም ላይ ራሱ ቡስት ለማድረግ በጣም ያለ ማስተር ካርድ ያለ ቪዛ ደግሞ ቡስት ማድረግ ስለማንችል ቪዛ ካርድ ብኖር ይላለው ነው በኔ በኩል። ድንገት ግን ወደፊት እሱ ነገርም ሊሞላ ይችላል። ገና አዲሱ አሁን ነው አፕሊኬሽኑ ራሱ ያስተዋወቁት። እዚች ጋር አሁን እስኪ የኢትዮጵያ ብር ላይ መቀየር እንችላለን እንደፈለጋችሁ። አሁን
በዚህ መልኩ እንግዲህ ሲቢኢ ኮኔክትን ዳውንሎድ አድርጋችሁ ጭናችሁ በተለይ ከሀገር ውጭ ያላችሁ ኢትዮጵያውያን ጥሩ አማራጭ ይሆንላችኋል ብዬ አስባለሁ። ሲቢኢ ኮኔክትን በመጠቀም እንግዲህ ካላችሁበት ቦታ ለወዳጅ ዘመድ ያለምንም ተጨማሪ ክፍያ ገንዘብ ማስተላለፍ ትችላላችሁ ማለት ነው። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።